እሱ ልፈልገው ከመጣልኝ ሲሰርች አድርጎ እኔ ጋር ከታች የለም ጭራሽ። ገባችን። ሙስሊም ወንድሞች እህቶች፣ ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ፖስት በመላክ ተባበሩ። ቀረኩ። ምንድን ነው እሱ? እምቢ አለኝ እኮ። የለም ከታች የለም፣ አይታይህም ጭራሽ። ላክ። ኢምራን አለ፣ አክሴፕት እንዳታረግ እሺ። አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኖ፣ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራንን። ፕሊዝ ዶንት አክሴፕት፣ ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ፣ ኖ ፖለቲካ። ይኸው እፎይ ተገኝቶላችኋል። እስታዝ ሁሶ እባክህን ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም፣ አውት ኦፍ እሆነልሃለሁ። እስልምናህ ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህ እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ይዘህና ፕሊስ እባክህን እስታዝ ሁሶ ሐቢቢ ያገልቢ እስከሚመጣ ለኦዲየንስ አንድ ክልል ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩት ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድሰሙ። ሰው ውይይት ፈልገው ነበረ፣ ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት። ላክ ምንም እንትን ማለት አያዋጣም። 8 ሆነው የት አለ እፎይ የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብለው። ውይይት እንደዛ አይደለም፣ ኮስት ነው በቃ ውይይት። ለ8 አንድ ሰውን እንዴት አልመጣም ሳይነግሩት እንዴት አልመጣም። ከዚህ በፊት 9 ሆነው ሄጄ ያ ጦርነት ይመስል አዋጅ ያወጁብኝ 9 ሆነው ቤታቸው ሄጄ በተፈጠረ ኬዝ ነው። መሐመድን ታፍሩበታላችሁ ምትል ንግግር ተናገር። ለምን የጳውሎስ አሳፋሪ ልምምድና አስተምሮ ብለው ላይቭ ገብተው ቤታቸው ሄጄ እሷን በተናገርኳት ነው። አርጊው ማድረግ ስላልቻሉ ሚዩት አድርገው አባረሩኝ። ከዛ በኋላ ምንድነው የሆነው? እኔ መሐመድን ታፍሩበታላችሁ አልኩኝ፣ እሷን አጮኋት ማለት ነው። ድጋሚም ቤታቸውን ከፍተው ሰሞኑን እንደዚህ አይነት ፖለቲካ ተሰርቷል። የሐሰት ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንደ የታል እፎይ ጥሩት ይላሉ ማለት ነው። እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ። እና እንደዚህ አይነት ኡስታዞች አምነት ኢንተርስትድ ከእናንተ ጋር ለመነጋገርም ቅድሚያ ሶሪ ልትሉ ይገባል። ቪዲዮ ልሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ ማጭበርበር አይቻልም። ዛሬ እውነትን ከሐሰት የምንለይበት በግልጽ የሚታይበት ይሆናል። አስተምሮቱ ምንድን ነው? ማን ነው ከራሱ የሚናገረው? ማን ነው እሱ የሚለውን ላክ አትበል። ላክ በሉት፣ ኡስታዛችሁን ላክ በሉት። እኛ ፎሎ አድርጌው ነው የገባሁት። ፎሎ አድርግና ላክ በሉት። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ ጆን።
ሁለቱ ናቸው ሆስት የሚልኩት፣ ሁለቱ አንድ ላይ ማለት ነው። ድራማ ነው። ሁለቱ አንድ ላይ ደግሞ አንቀበልም። ሁለት አንድ ላይ አንቀበልም። ኦኬ፣ ሁለት ነው ብለው እየላኩ ያሉት። ስለዚህ ሙድ እየያዙ ነው። እሱን እኮ ነው የምልህ። አሁን ልከውልኝ ነበር እኮ አሁን ልከውልኝ ነበር፣ ግን ኢምራን አለ ገባ። እኛ ደግሞ ወንድሜ ኢምራን ክርስቲያኑ ይኸው እፎይ እባካችሁን ድራማ ትታችሁ ፖለቲካ ትታችሁ ኑና